አንድ ወቅት ላይ አንድ እህታችን ተማሪዎችንና ቤቷ ተማሪዎች ስለሆንን ብዙ አበሾች አንድ ላይ የምንኖርበት ሰፈር ነው፣ ክርስቲያኖች ነን ሁላችንም። እና ቤቷ ምሳ አዘጋጀች። እየበላን እያለ ጥያቄ ጠየቀች። አንደኛው ወንድማችን የቆየ ወንድም ነው፣ በጌታም ከኛ ሁሉም የቀደመ ወንድም ነው። እኛ እንዴት ነው ምግቡ ይጣፍጣል ስትላቸው፣ ይሄ ይጣፍጣል፣ ይሄ ይጣፍጣል፣ ሁሉንም ይጣፍጣል ብለን ሁሉንም በደስታ በላን። ይሄኛው ወንድም ግን የተለየ ነው። አሁን በዚህ ዘመን ምናልባት የናርሲሲስቲክ ምናምን ቢባል አይነት ሁሉን ቦልድ ነው። ትልቅ ሰው ትንሽ ልጅ አይለይም። በጣም ግልጽ ሰው ነው። እና ይሄኛው ይጣፍጣል፣ ይሄኛው ብዙ አይጣፍጥም፣ ይሄኛው እንደዚህ ነው፣ ይሄ እንደዚህ ነው ብሎ ሁሉን አስተያየት ሰጣት። በጣም ደነገጠች። ኤክስፔክት ያላረገችው ነበር። ነገር ግን የሚቀጥለው ጊዜ ስትጋብዘን የመጀመሪያ አስተያየት የጠየቀችው እሱን ነው። እናንተ ሁላችሁን ውሸታችሁን ነው አለች። እሱ ብቻ እውነቱን ይነግረኛል አለች። ምን ይላል መጽሐፍ ቅዱስ? ምላሱን ከሚያጣፍጥ ይልቅ ደፍሮ የሚገስጽ ሞገስን ያገኛል ይላል። እውነትን በፍቅር እንድንናገር እግዚአብሔር ይርዳን። መንፈስ ቅዱስ ሲወርድብን ደፋር ያደርጋል። ነገስታትን መገሰጽ ይችላል ጌታ። ክብር ለእግዚአብሔር ይሁን። አንድ ጊዜ አስታውሳለሁ፣ ቅድም ስናነሳው ነበር ከፓስተር ጋር፣ ፓስተር አሰፋ ጋሽ አሰፋ አንድ ጊዜ ታስረው ኃይለሥላሴ ቤተመንግስት ገብተው ንጉሱ ፊት ባንዳች አለቃ ትእዛዝ ምናምን የሚባሉ እሳቸው ፊት እየተጻፈ እናንተ ልጆች አትረብሹ፣ የሀገሪቱን በጠበጣችሁ ይሉናል። ያኔ በጣም ኃይለኛ ሪቫይቫል ነበረ ኢን ዘ 60s በኢትዮጵያ ሲነግሩኝ። እና እሱ ብድግ ብሎ ትንቢት እግዚአብሔር እንደዚህ ይሎታል ብሎ ትንቢት መናገር ጃንሆይን የሚደፍር በዛ ዘመን ማንም የለም። ጋሽ አሰፋ እንዴት ደፈረ ብላችሁ ተይሩ መጽሐፉ ላይ ይናገራል። የእግዚአብሔር መንፈስ በላዩ ላይ መጣበት። መንፈስ ቅዱስ ሲመጣ ነገስታትን ሁሉ ያስደፍራቸዋል። ትልቅ አንቱ የሚባለውንም በፍቅር ኮንፍሮንት እንድታረጉ ያደርጋቸዋል። መንፈስ ይሙላባቸው። በዚህ ዘመን ፖለቲካሊ ኮሬክት መሆን ያለብን ይመስለናል በሁሉ ነገር። እዚህ ጋር እነዚህ እንዳናሳዝናቸው በምኖርበት ከተማ አንድ ፍሬንች ካናዲያን ሰው ቤተክርስቲያን አዲስ ፓስተር ሆኜ ከትምህርት ቤት እንደጨረስኩ ጠርተው ፓስተር አደረጉኝ። እኔ ደግሞ አላውቅም። መጀመሪያ ኦርዲኔሽን ቀን እቅፍ አድርጋ ሰላም አለችኝ እና ሰላም አልኳት። ነጭ ናት፣ ብሎንድ ሄር እና ስጨብጠኝ ግን እጇ ሰፍቶብኛል። እና ለካ እሷ እንደሄደች ከኋላ አንድ እህት መጣችና ፓስተር አለችኝ። እቺ ሴትዮ ሂ ብላ ልጅቷ ቋንቋ ሁሉ ጠፋባት እና ድብልቅልቅ አለባት። ለካ እንትን ነው ትራንስጀንደር ናት። እና ስሜ አንድሪያ ስምሽ ማን ነው ስላት አንድሪያ ብላኛለች። እዛ ነገሩን ልክ ሰማ። አንደኛ አዲስ ልምምድ ነው፣ አላውቀውም። እንደ ነገር ገጥሞኝ አያውቅም። የእጇ ስፋት ራሱ ገርሞኛል። በኋላ ሳይም የተከሻም ስፋት ማየት ጀመርኩኝ፣ የጉሮሮ ማየት ጀመርኩ። እና አሁን ፖለቲካሊ ኮሬክት ለመሆን ምንም ማረጋው ነገር የለም። አፍሪካዊ መሆን ጥቅሙ ይሄ ነው። ጌታ ይመስገን። ጠራዋት ቢሮ። ስምሽ ማን ነው? አንድሪያ ነው። ኦኬ። እና ዋሽሩም ብትጠቀም የት ነው? ሴቶች ጋር ነው። እና ቀሚስ ለብሳለች፣ ሊፕስቲክ አድርጋለች፣ ጥቁሯ በደንበኛ ሰው ባይነግረኝ እኔም ተታልዬ ነበር፣ አለየዋት። እና ቁጭ አድርጌ ከዚህ በኋላ ሱሪ አድርገህ ትመጣለህ አዩ ሊስኒንግ አንድሩ አልኩ። እንዴ እንደሱ ልትለኝ አትችልም። የካናዳ መንግስት የሰጠኝ እዚህ ላይ አንድሪያ ነው የሚለው ስሜ፣ በዚህ ትጠራኛለህ። እኔ አፍሪካዊ ነኝ። ያው በምገልጽበት መንገድ ገለጽኩላት። እና ምንም ምፈራ ሰው ስላልሆንኩ ይኸውልሽ አልኩ፣ ከአሁን በኋላ ሱሪ ለብሰህ ትመጣለህ፣ ወንዶች ዋሽሩም ትጠቀማለህ። የኔ ልጆች ቀሚስ አድርገህ እንዲያው አልፈልግም። ልጆቻችን ኮንፊውዝ እንድታደርግ አልፈልግም። ከዚህ ማድረግ የምትችለውን ነገር ሁሉ ማድረግ ትችላለህ። ስለዚህ እኔ ያላወቅኩት ምንድነው ሲነግረኝ በተአምር እግዚአብሔር በቃ ሰርጀሪ ሲያደርግ መንፈስ ቅዱስ ቤቱን ሞልቶበት እግዚአብሔር ፕሬሰንስ እንዴት እንደለወጠው ነው የሚነግረኝ። ንግግሩ ልነግራቸው አልችልም። ለቤተክርስቲያን ደግሞ የሚያደርግ ነው። እኔ ከመምጣት በፊት ፓስተር ስላልነበራቸው በደንብ አድርጎ ቤተክርስቲያን ያልገዛላቸው ቀይ አስራትህን አታወጣም ከዚህ በኋላ፣ ምክንያቱም አስራት ውስጥ አትከትም። እንወድሃለን፣ ህይወትህ ሊለወጥ ይገባዋል። በዚህ መንገድ መሄድ የለብም። እንወድ የምትፈልገውን እርዳታ እናደርግልሃለን። ግን የመጀመሪያው ስቴፕ ይሄን ሊፕስቲክ ታወጣለህ፣
ይሄን ቀሚስን ታወጣለህ በስነ ስርዓት እንደወንድ ለብሰህ ትመጣለህ ወንዶች ሽንት ቤት ተጠቀማለህ ከዚህ በኋላ you are under አልኩት ተናደደ ሲናደድ ደግሞ ወንድነቱ ብቅ አለ በአንድ ድምጽ ሁሉ ወደ ነበረበት ነገር ተመለሰ እና ምልላችሁ መሰላችሁ አንዳንድ ጊዜ አሁን ያለንበት ዘመን እንደ ድሮ አይደለም አሁን ፖለቲካሊ ኮሬክት መሆን በተለያየ ቦታዎች ላይ እየመጣ ነው ያለው ማትናገሩት ቦታ ነገሮች አሉ አንዳንድ ቦታ ላይ ኢትዮጵያ ያስተማርኩኝ ሳላስበው ስለ ኢሬቻ መንፈስ ገሰጽኩኝ እና በቃ ስወጣ በቃ ዛሬ አንተ ሰውዬ ብሎ እዛ አብራ አደግ ያለ ኢንጂነር ያዘኝና ቶሎ በመኪና እንሄዳለን አለ እኔ ምንም ፈራሱ አይደለም ኢሬቻ መንፈስ ይሄ አጋንንት ነው እዛም ተናግሬዋለሁ እዚህም እናገረዋለሁ ኢየሱስ ጌታ ነው ሰው በዛ አኩርፎ ከእግዚአብሔር ቤት ቢቀር ይሄ እኔ ችግር አይደለም እውነትን ተናገርኩ እንጂ ሰዎችን አታካላረኩ ከኔ ጋር ናቸው በተለያየ መንገዶች በእነዚህ እንትን ሄድኩ ደግሞ ደቡብ ሲሄድ ይሄ ጨምበላላ የሚባል በዓል ያከብሩታል ወደ ታች ስትሄዱ እዛ ሲት ከሚከበር ይሄ ልክ አመቱ ሲቀየር ሞራ ገላጭ ይመጣል ሞራ ገላጩ መጥቶ በሞራ ገላጭ ያያል እየተመለከተ አመቱ እንዲሆናል ብሎ ጠንቋይ ነው ሽማግሌ ጠንቋይ ጠርተው ነው የሚያስተርጉት ያቺ ምድሪቱ ተወልውላ የወንጌል ምድር የሆነችው አባቶቻቸው ዋጋ ከፍለዋል ጥርግ አርጎ ይሄን እንግዳ አምልኮ ሁሉ ጠራርጎ አስወጥቶላቸው አሁን በስመ አይደለም እንደገና በዚህ ነፃነት ስም ሪቫይቭ ያደረገ የመጣ እነዚህን ስፒሪትስ ካልተዋጋናቸው ካልተቃወምናቸው የኛ አገልጋይነት ምን ላይ እውነትን በፍቅር እንናገራለን ከኔ ጋር ናቸው ስለዚህ መንፈስ ቅዱስ ብቻ ቦልድ ያርጋችሁ መንግስታትን ትደፍራላችሁ ድሮ የብርሃን ወንጌል ቤተክርስቲያን አንድ ወንጌላዊ ነበር ከፍተኛ 20 የሚባል ቦታ ላይ እንዳለ እስር ቤት አስገቧቸው እኛ ልጆች ነን እና እስር ቤት እያሉ ሁሉ መፈክር በሉ ብለው ሁሉ መፈክር ብለው ወጡ እሱ አለልም ማለት የመጨረሻው ሰው ጋቢ ለብሶ ቁጭ ብሎ ቲቪ ሲያስተውሰዋል እና አንድ ቀን ሰውየው ዋናው የከፍተኛው ሊቀመንበር ጠርቶ እንዲያለው እኔ ምን ወንጌል ያለው አሁን አብዮቱና ክርስትና አብሮ የሚሄዱ ይመስልሃል አለው የወንጌላዊ ዝም ብሎ ኦርዲነሪ እንዳይመስላችሁ የጸሎት ሰው ነው ናቹራሊ ከሰው ጋር እንኳን ሲያወራ ዲሰር ነው የሚያረጋው እንዲያለው ጓድ ቤተክርስቲያንና አብዮቱ ወይንም ደግሞ እግዚአብሔርና የአብዮት ጉዳይ ክደት ትምህርት አብሮ አይድምትና አይጥናችሁ እምልልሃለሁ አንድ ቀን ቡጭቅጭቃችሁ ወጥቶ ትሞታላችኋል ሰውየው በጣም ቦልድ ነው ደነገጠ ዋናው ሰውዬ እንደዚህ ቦልድ የሚያደርገው መንፈስ ቅዱስ ይሄ ቤተክርስቲያን ፉከራ ብቻ አይደለም ህይወታቸው ላይ የሚታይ እውነተኛ ድፍረት አለ መንፈስ ቅዱስ ሲሞላባችሁ የትም ቦታ ላይ ኃጢአትን የመጸየፍ ኃጢአትን የመቃወም ጉልበት አላችሁ ክብር ለእግዚአብሔር ይሁን ወገኖች ወንጌል ሁለት እጅ ነው ያለው በዚህኛው እንሰብካለን በዚህኛው ደግሞ ድሆችን እንረዳለን ድሆችን እንዳረሳ ሐዋርያት ለማን አሳሰቡት ለጳውሎስ አሳሰቡት ድሆችን እንዳትረሳ የተቀባ ሰው ነህ በጣም እግዚአብሔር አገልግሎትን ባርኮልሃል ነገር ግን ድሆችን እንዳትረሳ በእርግበት ሁሉ ይሄን ለቅዱሳን አሳስባቸው ይሉት ነበር ስለዚህ ሁሉ ጊዜ በእግዚአብሔር የታመኑ ስለሆነ ሁሌ ጀነረስ ናቸው ሁሌ ሳክሪፊሻል ሊቪንግ ይኖራሉ ለሌሎች ይሰጣሉ በዚህ ዘመን ላይ ይሄ ንፉግ መንፈስ ለቤተ ክርስቲያን ላለመስጠት ሰዎች አስራትና መባ የብሉይ ኪዳን ነው ብሎ የሚያስተምሩ አስተማሪዎች አሉ የብሉይ ኪዳን ነው ብለው መስጠት የአዲስም የብሉይም ኪዳን የሁለቱም ነው መስጠት በአዲስ ኪዳንም ይሰጣል በብሉይ ኪዳንም ይሰጣል እኛ ቤተ ክርስቲያን ደግሞ ቁርባን ይሰጣሉ ቁርባን ማለት አዲስ ስራ ሲጀምሩ የመጀመሪያ ደሞዛቸው ማን እንዳስተማራቸው አላቅማምጥተው ለቤተ ክርስቲያን ይሰጣሉ ፉል ደሞዛቸው ስጡ ተጨቃጭቀን በየጊዜው አስራት አውጡ ስጡ ህይወታቸው ሰው ህይወቱ ሲለወጥ ለመስጠት አይሰስትም አሜን የህይወት ለውጥ ጉዳይ ነው የብሉይ ኪዳን ነው የሚሏቸው ሰዎች ትንሽ ቆይተው አንደኛ ሳሙኤል እንዲህ ይላል ሁለተኛ ሳሙኤል እንዲህ ይላል ይሏቸዋል ከብሉይ ኪዳን ጠቅሰው ያስተምራሉ ግን ከብሉይ ኪዳን ላይ ያለውን እውነት ደግሞ ያንን እውነት መውረስ አይችሉም በመስጠት ሰው ሲከስር አላየሁም ሰጡ ይሰጣቸዋል የሞላ የተጠቀጠቀ ሞልቶ ምን የሚያረግ የሚፈስ ይሰጣቸው ስለዚህ በጀነረስ በመሆን እግዚአብሔር ይባርካቸው ቤተ ክርስቲያን ሁሉ ነገር ያላት በቃ አትስጡ ካሁን በኋላ በቃ ተብሎ ነው እስራኤላውያን ያቆሙት በመስጠት አልከሰሩም ሉቃስ እስካሁን ድረስ ተመልከቱ እስራኤልን በብዙ ነገር ራስ አርጓታል እግዚአብሔር
በጣም ባለጠጋ ምድር ናት። በብዙ ነገር ባለጠጋ ምድር ናት። የአብርሃም ልጆች ናቸው። ራስ አርጓቸዋል። እግዚአብሔር ባርኳቸዋል። እየባረኩ ባርካለሁ፣ ለበረከት አደርጋለሁ። እግዚአብሔር የእውነት የሚባርክ አምላክ ነው። እኔ በዚህ 40 ዓመት አገልግሎት ውስጥ አፍሲን ምንም በቃ ሲመጡ ምንም የሌላቸው በቃ እዛ ተከራይተው ምን ያልነበራቸው ዛሬ ስንት ቤት ያላቸው ስንት ቢዝነስ ያላቸው እግዚአብሔር ከትቢያ አንስቷቸው ለቤተ ክርስቲያን ታማኞች። በአንድ ወቅት ላይ አንድ ወንድማችን 150,000 ብር አመጣና ለቤተ ክርስቲያን ሰጠ እና ዲያቆናት እንዴት ይቀበሉት ደነገጡ። አንተ እኮ ትንሽ ኢሞሽናል ቆይ እስቲ አስብበት አሉት እና ልጁ ለሱ መስጠት አይቸግረውም። ከ100 ብር ላይ 10 መስጠት ስለለመደ በሚሊየንስ እግዚአብሔር ባረከው። ስለዚህ አመጣ 150,000 ብር ሰጠ ለቤተ ክርስቲያን። ለሱ ምንም አልመሰለው። እሺ አንድ አስቂኝ ሰባኪ ምን አለ? መስጠት እንደ ጂም መግባት ነው አለ። መጀመሪያ ስፖርት ሮጣችሁ ያለመደ ሰው እንትን ማስሉ ይያዛል፣ ስትራፖ ይዘዋል አለ። ሲለምድ ግን ስትራፖ አያመምና ስለ ልመዱ ስጡ ይሰጣቸዋል። እግዚአብሔር ቤታችሁን ሲባርክ፣ ልጆቻችሁ ሲባረኩ፣ ልጆቻችሁ ሰክሰስፉል ሲሆኑ፣ ልጆቻችሁ ሲባረኩ ትመለከታላችሁ። እግዚአብሔር እናንተ የዘራችሁትን በልጆቻችሁ ላይ መልካም ያደርግላቸው። ዘሮቻችሁ እግዚአብሔር በምድሪቱ ላይ ያሰልጥናቸው። ኧረ አሜን በሉ። እዲ እግዚአብሔር ይባርካችሁ ሲባል አሜን ነው የሚባለው። ክብር ለእግዚአብሔር ይሁን። አሜን። ሰማይን ይክፈትላችሁ፣ የእጆቻችሁን ስራ ይባርክላችሁ፣ ዘሮቻችሁን ምርኮ አድርጎ ይስጣችሁ፣ ዘመናችሁን ያለምልምላችሁ፣ በጤና ብሩካን ሆኖ፣ በአእምሮ ብሩካን ሆኖ፣ በእጆቻችሁ ስራ ብሩካን ሆኖ። ወገኖች ሆይ እግዚአብሔር የበረከት አምላክ ነው። ቸግሮት አበድሩኝ የሚል አምላክ አይደለም። ባለጠጋ አምላክ ነው። ብንሰጠው የሚሰጠን ለኛ ነው። መልሶ አትረፍርፎ ይባርካል ጌታ። አሜን። ሐዋርያት ምዕራፍ 2 ቁጥር 1 እስከ 4 ላይ መንፈስ ቅዱስ በበዓለ ሃምሳ ሲመጣላቸው ተመልክታቸዋል። በኃይል በድፍረት በጸጋ ስጦታም ሲሞላቸው ተመለከታላችሁ። ምልክቶች፣ ድንቆች፣ ፈውስ በቃ ኖርማል ስብሰባ ነው። ሁሌ ምልክት ነበር። የተለየ ስብሰባ አዘጋጁ። ሁሌ ፈውስ ጊዜ ነው። በአገልግሎት መካከል ድንገት ፈውስ ይገባል። በአገልግሎታቸው መካከል ዴሊቨረንስ አለ። በአገልግሎታቸው መካከል ምልክቶች አሉ ወገኖች ሆይ። ስለዚህ መንፈስ ቅዱስ ለስጦታዎችን ይሰጣል። ዛሬ የተዳፈኑ ስጦታዎች ካሉ በኢየሱስ ክርስቶስ ስም እግዚአብሔር አክቲቬት ያርግላቸው። የተዘጉ በቃ ምንጮቻቸው ይፈልቁላቸው። በአንድ ዘመን ይፈልቁ የነበሩ እንደለደሉ የነበሩ ወንዞቻቸው እንደገና ይፈልቁላቸው። የጠፉ ህልሞቻቸው ይመለሱላቸው። አይኖቻቸውን ይክፈተው። ለመጽናናት ለበረከት እግዚአብሔር ያድርጋቸው። መንፈስ ቅዱስ ሰዎችን በጸጋ ስጦታ ይሞላል። አቤት የጸጋ ስጦታ! ኑሮን ሲያቀል፣ አገልግሎትን ሲያቀል፣ ጸሎትን ሲያቀል፣ በጣም 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 የጸጋ ስጦታ እንዴት ያቀላል መሰላችሁ? በአንድ ወቅት እንደዚህ ሆነ። አንድ እህታችን ከአንድ ከተማ ወደ ሌላ ከተማ ከባሏ ጋር ሙቭ ለማድረግ ብሎ፣ እሷ ፕሮፌሽናል ናትና እሱ እንዴት አድርጎ ትቶ ይምጣ ስራው። እሷ በትልቅ እድገት ሊያገኘችው ስለዚህ ከተማ ልትቀይር ታስባለች። በዛ ሰዓት ላይ አንድ አገልግሎት ላይ ተገናኘን። እኔ አላቃትም ከዛ በፊት። መንፈስ ቅዱስ ግን የሆነ አቅጣጫ በጸሎት ውስጥ ይሰጣት ነበር። እዛ እንባዋ ይፈሳል። ከብዙ ዓመት በኋላ እኔ እዛ ከተማ ለአገልግሎት ሲሄድ ቤቷ ጋብዘች። ታስታውሰኛለህ አለች። አላስታውስሽም። እንደዚህ አይነቷ ሴት ነኝ ነበር። አቅጣጫ አጥቼ ግራ ግብት ብሎኝ ትዳሬ ሁሉ ተናውጦ ነበር። ጌታ ለምን አትናገረኝም? ልሂድ አልሂድ እያልኩኝ ይጨነቅ ነበር አለች። በሚገርማችሁ ሁኔታ ዛሬ ባሉበት ከተማ ውስጥ እግዚአብሔር ፕሮስፐር አርጓቸው ባርኳቸው። ጸጋ ስጦታ ሲመጣ አቅጣጫ ያሳያል። በቤት ውስጥ ያለው ቴንሽን ሁሉ የለም። በቤት ውስጥ ያለ ኮንፊውዥን ሁሉ ተነስቷል። ክብር ለእግዚአብሔር ይሁን። በዚህ ተደመድማለሁ። እግዚአብሔር በዛች ቤተክርስቲያን አንዱ ያፈሰሰላቸው ፍቅርና ቅድስና አላቸው። ቅድስና ለእግዚአብሔር በጣም ቅድስናን አክረው ይዛሉ። እርስ በርሳችሁ ፍቅር ቢኖራችሁ። ይሄ በጣም ሰፊ ነገር ስለሆነ እዚህ ጋር ድወል መቆየት አልችልም። ፍቅር ከቤተ ክርስቲያን ውስጥ በቤተ ክርስቲያን መንፈስ ቅዱስን ምን አትራክት ያደርገዋል ካላችሁ፣ ከኪቦርዳችን ከመብራቶቻችን ከዚህ ከሚያምረው ሳንቹሪያችን በላይ መንፈስ ቅዱስን አትራክት የሚያደርገው ፍቅር ነው። ፍቅር መንፈስ ቅዱስ የእግዚአብሔር መንፈስ የፍቅር መንፈስ። አሜን። ፍቅር ከሌለኝ ምንም አይጠቅመኝ። ስለዚህ ቤተክርስቲያናችን መታወቂያዋ ባንዲራዋ ይሄን ነው። አሕዛብ ሁሉ ያውቃችኋል፣ ባንዲራችሁ ይታወቃል። ምንድነው? በፍቅራችሁ።
በመዝሙራችን አይደለም የምንታወቀው በትልቅ አዳራሽ ተከራይተን ባላ አይደለም ትልቅ ኮንሰርቶች በማረጋችን አይደለም የምንታወቀው መታወቂያችን ፍቅር እርስ በርሳችሁ ፍቅር ቢኖራችሁ አሕዛብ ሁሉ ደቀ መዛሙርቴ እንደሆናችሁ በዚህ ያውቃል መታወቂያችሁ ይሄ ነው የፍቅር ሰዎች ሆኖ ሰው አድጎ ምን ይሆናል አድጎ ሰባኪ አይደለም የሚሆነው ሰው አድጎ ትንቢት ተናጋሪ አይደለም የሚሆነው የማደግ ምልክትም አይደለም በነገራችን ላይ የእግዚአብሔር ጸጋ ነው ሰው አድጎ የሚሆነው የፍቅር ሰው አሜን የፍቅር ሰው ማለት ነው ግልጽ አሜን የፍቅር ሰው ሽፍንፍን አይደለም ግልጽ አሜን ጌታ ይባረክ ስለዚህ እርስ በርሳችሁ ምን ይኖራችኋል ፍቅር የእውነተኛ የደቀ መዝሙር መለያ በመከራ እየጸኑ እንዲያልፉ ያረጋቸው የመንፈስ ቅዱስ ኃይል ነው በብዙ ስደት እንዲቆሙ ያረጋቸው ቤተክርስቲያን በቃ ያደገች መሄድ ጀመረች ከምን የተነሳ የመንፈስ ቅዱስ ፕሬዘንስ ከነሱ የእግዚአብሔር ቃል ያደገ እየሰፋ ሄደ ለምን ያቺ ቤተክርስቲያን ቅድም እንዳልኳችሁ ሰው መንፈስ ቅዱስ የምታስተናግድበት ወንበር ነበራት ለመንፈስ ቅዱስ ስፍራ አላት ጊዜ አላት ግዴላችሁ ቢሰለችም ጎንበርከክ ብላችሁ እየጸለያችሁ ጀምሮ ፕሮግራሞቻችሁ ቀደም ስትጸልዩ አይቻለሁ ክብር ለእግዚአብሔር ይሁን ጸሎት በቤተክርስቲያኑ ሲበዛ በዛ ይባል በቃ ሰው ወደዛ አትራክት መሆን አለበት በየማለዳው በየቀኑ አረ ጸሎት በዛ አይደለም ጸሎት ይብዛልን እግዚአብሔርን ፊት የሚፈልጉ ይብዛልን የሚጾሙ ይብዙልን በእግዚአብሔር ፊት የሚንበረከኩልን ለኛ ተንበርክከው አምጠው ወደ እግዚአብሔር አገልግሎት እንድንገባ ከብዙ ተግዳሮት እንድንወጣ ያደረጉን ታላላቆቻችንን እግዚአብሔር ይባርካቸው አለቀሱልን ጸለዩልን ጾሙልን ጮሁ በእግዚአብሔር ፊት ትውልድ እንዲመጣ እኛ ደግሞ ተራለብን አሁን ትውልዳችንን ሊናጠቅ ልጆቻችንን ሊናጠቅ ኢኮኖሚያችንን ሊናጠቅ ቤተክርስቲያናችንን ሊናጠቅ ራእይን ሊናጠቅ የሚነሳ የክፋት ኃይል የተመታ ይሆን